ከጦርነቶች፣ ከአብዮቶች እና በዓለም ዙሪያ ከሚካሄዱ ምስጢራዊ ኦፕሬሽኖች አንድ ኃይለኛ የስለላ ኤጀንሲ የማዕከላዊ ስለላ ኤጀንሲ በአጭሩ ሲአይኤ ተብሎ የሚጠራው በ1947 በፕሬዝዳንት ሃሪስ ትሩማን ዘመን በይፋ ተቋቋመ። ነገር ግን ስሩ ወደ የዓለም ጦርነት ሁለተኛው ይመለሳል። በዚያን ጊዜ አሜሪካ የጦርነት መረጃ ለመሰብሰብ የኩ ኦፊስ ኦፍ ስትራቴጂክ ሰርቪስስ ወይም ዋስ ተብሎ የሚጠራ ተቋም ፈጠረች። ከጦርነቱ በኋላ ከሶቪየት ኅብረት ጋር የተፈጠረው የፖለቲካ ግጭት የቀዝቃዛ ጦርነት መጀመሪያ ሆነ። አሜሪካ ቋሚ የስለላ አገልግሎት እንዳስፈለጋት ታወቀ። እንዲሁም ሲአይኤ ተወለደ። በቀዝቃዛ ጦርነት ዘመን ሲአይኤ በዓለም ዙሪያ በብዙ ኦፕሬሽኖች ተሳትፎ አደረገ። ከላቲን አሜሪካ ድብቅ ተልእኮዎች እስከ ሶቪየት ኅብረት ላይ የተካሄዱ የመረጃ እንቅስቃሴዎች ኤጀንሲው በከፍተኛ ምስጢራዊነት ይሰራ ነበር። በ1961 የተካሄደው የኪ ቤይ ኦፍ ፒግስ ወረራ እንደ ምሳሌ የኤጀንሲውን ክርክር የተሞላ ስም አቀረበ። አንዳንዶች ለአገር ደህንነት አስፈላጊ ነው ብለው አዩት። ሌሎች ግን የሚጠቀሙባቸውን ዘዴዎች ጠየቁ። ከ2001 የሴፕቴምበር 11 ጥቃቶች በኋላ ሲአይኤ የተራራሽ እርምጃዎቹን በዓለም አቀፍ ደረጃ አስፋፋ። ዛሬ በቨርጂኒያ ግዛት ላንግሊ የሚገኘው ዋና መስሪያ ቤቱ ከዚያ በመሆን መረጃ ይሰበስባል፣ ድብቅ ኦፕሬሽኖችን ያካሂዳል እና ለአሜሪካ መሪዎች ምክር ይሰጣል። የሚደረጉ ስራዎች ብዙ እስከዛሬ ምናልባትም ስለላ ሙሉ በሙሉ እንዳናውቃቸው እንደዚህ ያሉ ምስጢራዊ ዶክመንተሪዎች ከፈለጋችሁ አሁኑኑ ሰብስክራይብ ያድርጉ። ቀጣዩን ቪዲዮ እንድናቀርብ አንድ ብለው በኮመንት ይጻፉ።